መጥቶ አንዴ እሺ። ወዴት ነው? ብታይ ልጅቷ በጣም ነው የምታሳዝነኝ። የምሳ ሰጥቻት ልምጣ። እሺ። እዚህ ምን አባሽ ታደርጊያለሽ? እቤት እኮ ኦና ነው ራቢ። ታዲያ እኔን ይመለከተኛል? ባል አይደለህ እንዴ? ማ እኔ ካንቺ ጋር እርዳይ ለማለት ከሆነ ከሱቅ ወስደሽ ቢ እኔ ከፍላለሁ። ሁሉም ሱቅ እዳ አለብን እኮ። እጭ አያገባኝም በቃ። የኔ ምስኪን ስታሳዝን። በቃ የክላስ ሰዓት ደረሰ። እሺ ልሂድ። ትንሽ አትቆይም? አረ ሰውዬው ጠምዶኛል። በቃ እሺ፣ ነገ ያበደ ምሳ ጋብዝሻለሁ። እሺ በልቻው። የት ገባች? ወደዚህ ነበር የታጠበችው። በጣም ይቅርታ። በስመ አብ አስደነገጥሽኝ እኮ። በድጋሚ ይቅርታ። ቴዳ የሰጠሽ ብር አልበቃሽማ? ቆይ ልጨምርልሽ። ቆይ የቴዳ ምን ሆነሽ? እስካሁን ምንም አይደለሁም፣ ግን ደስ የሚል ልጅ ነው። ትሪትመንቱ ለሴት ልጅ ያለው ክብር። ለሴት ልጅ ያለው ክብር? እኔም እንደዛ ነበር የሚመስለኝ። ማለት ቴዳ ባሌ ነው። የማ ያንቺ? አልመጥ ነው ማለት ሁሉ ነገር አሟልቶ ሰጥቶ ምን እንደነሳሽ ታውቂያለሽ? ምንድነው? ሀክ የኔ ስልክ ቁጥር አድግ በይልኝ። በኢኮኖሚ ማለቴ ነው። ማርሽ ቀረና ይድፋሽ እያለ መደብደቡ ነው አልሰራ። በጣም አዝናለሁ። ቆይ ለምን ትተሽው አትሄጂም? እሱ ጠፍቶኝ ይመስልሻል? ከቤተሰቤ ከጓደኞቼ ከማንም እንዳልገናኝ አቃያ ማስቀመጠኝ እንጂ። ሴት ነኝ፣ ህመምሽ ይገባኛል። በምችለው ነገር ሁሉ ላግዝሽ እፈልጋለሁ። እሱ ነው አንቺ። ሄሎ የኔ ቆንጆ፣ ሁሉ ነገር አሟልቶ ሰጥቶ ምን እንደነሳሽ ታውቂያለሽ? እሺ ምንድነው እባክህ? እኔን የመሰለ ሸበላ። ሰማኛለህ? ለሚስት ያሉንክ ለኔ አትሆንም። ተሳስተ በዚህ ስልክ እንዳትደውልሽ። ለምን እንደዛ አልሽው? አሁን ከመጣሁ ይገለኛል። ነገሮች እስኪስተካከሉ እኔ ጋር ትቆያለሽ። እሺ የምርሽ ነው? አዎ በቃ ሳይመጣ ለብሴ እንጂ ልምጣሽ። እሱን የሚያስታውስሽን ነገር ይዘሽ መምጣት የለብሽም። እስከዛ የኔ ልብስ ትለብሻለሽ።